ወልዲያን ለመቆጣጠር መከላከያ የማረካቸውን አይታቸዋል። መታወቂያውን ላይ ላሳያችሁ ከፍቼ ሻዕቢያ፣ ህወሓት፣ ቲዲኤፍ አይገርማችሁ? ከምሬ ወዳጆ ጦር ጋር የሚባለው ባለፈው የአማራ ፋኖ ተረሽኗል ተብሏል። ያንን ረሳችሁት። ዛሬ ግን ስለ ድል ተዋለኝ። ለምን ተረሸኑ? እነዚያ ህወሓትን አልቀበልም ያሉት ናቸው የተረሸኑ። ልንገራችሁ፣ ወልዲያን ለመቆጣጠር በተደረገ ውጊያ ላይ የኢትዮጵያ መከላከያ ሰራዊት ከህወሓት 55 ወታደር ነው የተያዘ። ከተገደሉት ውጭ 55 ተማርኳል። ሂዳችሁ ከነ መታወቂያቸው 55 ከህወሓት 2 የሻዕቢያ ኮሎኔል ነው የተማረከ። የሞተውን ነግራችሁ አልችልም። ከፋኖን ጭቃ ሆኗል። ሐቁ ይሄ ነው። ምሬ ወዳጆ እያልኩ ነው ያላደነቁርን። ጀግናው ዘመን አልልህም። ምን እየተሰራ እንደሆነ ስለማቅ ነው። 55 የህወሓት ወታደሮች አልተማረኩ። 480 በአንድ 30 ደቂቃ ጭቃ አልሆነ። ሁሉም መታወቂያቸው የሞቱት ሁሉ ጭቃ የሆኑት መታወቂያቸው ሲታይ የትግሬ ሰዎችና የኤርትራ ሰዎች ነው የተገኙ። 2 ኮሎኔል የተማረከው